አመቱ መጀመሪያ ላይ እንደምታስታውሱት ሁለት ዋና ቃል የገባናቸው ጉዳዮች ነበሩ። አንደኛው እዚህ ያለን የፖስታ ቤት ኃላፊዎችና ሰራተኞች በሙሉ ከወራሃዊ ደሞዛችን ተቆራጭ በማድረግ ለመቄዶንያ ትልቅ ድጋፍ እያደረግን እንገኛለን። ከዛ በተጨማሪ ደግሞ በኢኤምኤስ በኤክስፕረስ ሜል ሰርቪስ አገልግሎታችን ተገልጋይ የሆኑ ሰዎች በሙሉ ለሚልኩት እያንዳንዱ ዕቃ አንዳንድ ብር ለመቄዶንያ ድጋፍ እያደረገ እንገኛለን። ስለዚህ እነዚህን ሁለት ተቋማት በጣም እያደረጉ ላሉት ከፍተኛ ኃላፊነት ማህበራዊ አገልግሎትን ስለሚወጡ ማመስገን እንወዳለን። በዚሁ አጋጣሚም ደግሞ ፖስታ ከዚህም ቀጥሎ ከጎናችሁ ነው። በጣም ትልቅና ታሪካዊ ተቋም ስለሆነ ያለብን ኃላፊነት ሰፋ አድርገን ነው የምናየው። በቀጣይም ደግሞ እናንተንም ተመሳሳይ ድርጅቶችም ጋር አብረን ለመስራት በጣም ዝግጁ በዓሉንም በድምቀት የካቲት 30 2015 በተለያዩ መርሃ ግብሮች አክብሮ ነበር። በድጋሚ ለኢትዮጵያ ፖስታ ምስረታ ክብረ በዓል 129 ዓመት እንኳን አደረሳችሁ፣ እንኳን አደረሰን። ድርጅታችን የዛሬ 129 ዓመት በዚሁ ዕለት ሲቋቋም በጣም ትልቅ የሆነ አስፈላጊ የሆነ ክፍተትን ለመሙላት ነበር የተቋቋመው። በጊዜው መንግስታችን ከሌሎች ሀገሮች ጋር የነበረውን ግንኙነት በአግባቡ ለመምራት ያለ ፖስታ አገልግሎት በጣም አዳጋች ስለሆነበት ይህንን የኛን ድርጅት መስርቷል። የፖስታ ዘርፉ ባለፉት ከ100 በላይ ዓመታት የተለያዩ ለውጦችን አስተናግዷል። የተለያዩ ለውጦች በዓለም ላይ ሲመጡ የፖስታ ዘርፉ ግን ጠንክሮ እስከዛሬ ድረስ ቀጥሏል። የኢትዮጵያ ፖስታ በአህጉራችን በጣም ቀደምት ከሚባሉት የፖስታ አገልግሎት ሰጪዎች አንዱ ከመሆኑም ባሻገር ባለፉት ዓመታት ደግሞ ከመሰረታዊ ፖስታ አገልግሎታችን ተጨማሪም ደግሞ በአዳዲስ ዘርፎች አገልግሎት እየሰጠን እንገኛለን። ዛሬ በዚህ ቀን ዛሬ እዚህ ያለነው ሁሉ እንድንገኝ ዛሬ ቆመን ከ100 ዓመት በላይ የዘለቀውን ታሪካችንን ማውሳት እንድንችል ያስቻሉንን ከኛ በፊት ያሉ አሁንም አብረውን ያሉ ሰራተኞቻችንና የድርጅታችን ኃላፊዎች በሙሉ ዛሬ የምናስብበት እነሱን የምናመሰግንበት ቀን ነው። ይህንን ታሪካዊ ተቋም
ይዘን ለመቀጠል እንድንችል ብዙ ሰዎች ብዙ መስዋዕትነት፣ ብዙ ራዕይ፣ ብዙ ትጋትን አፍስሰው ነው ዛሬ ላይ የደረስነው። ስለዚህ ዛሬም ደግሞ ይህንን ድርጅት ለዘመናት ብዙ ለውጦችን አስተናግዶ ዛሬ ላይ የተቀበልነውን ድርጅት ለሚቀጥለው ደግሞ ከኛ ለሚተኩት ደግሞ ለማስተላለፍ ትልቅ የሆነ አገራዊ ኃላፊነት አለብን። ስለዚህ በዛሬ ቀን ሁላችሁንም በጣም አደራ ማለት እንፈልገው ማሳሰብ እንፈልገው ድርጅታችንን እስካሁን የፈጸምነውን በጣም መልካም ነገር ይዘን ግን ከዚህ በላቀ አፈጻጸም ደግሞ እንድንገናኝ የዛሬ ዓመት በጣም ትልቅ የሆነ በዓል ይጠብቀናል። 130ኛ ዓመታችን ማለት ነው። ለ130 ስንገናኝ ታዲያ ምን ይዘን እንገናኝ? አንደኛው ነገር ፖስታ የዛሬ 129 ዓመት ሲቋቋም ለማህበረሰብ ለመንግስት አስፈላጊ አገልግሎት እንደሚሰጠው ሁሉ ዛሬም ደግሞ በጣም አስፈላጊ የሆኑ አገልግሎቶችን ለማህበረሰብ